ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ተመልሰናል። ዛሬ ከተማ ውስጥ አሪፍ ኑድልስ ከሚባሉት ውስጥ የቻኖሊ ኑድልስን አብረን እንቀምሳለን። አብራችሁን ቆዩ ፒስ። እንግዲህ እዚህ ጋር ወደ ቻኖሊ እየሄድኩኝ ነው። መንገዱ ትንሽ ስለተቆፋፈረ ኮንፈርት አይሰጥም ለመራመድ። ከትንሽ እርምጃዎች በኋላ ያው ቻኖሊ ደርሰናል በመጨረሻ። ይሄ እንግዲህ ለቡ ሙዚቃ ቤት አካባቢ የሚገኘው ብራንቻቸው ነው። እስኪ ወደ ውስጥ እንግባና ደግሞ ምን እንደሚመስል ላሳያችሁ። እንግዲህ ለቡ ያለው ብራንቻቸው ይሄንን ይመስላል። ኦፕን ስፔስ ነው። የተለያዩ ግሪን ፕላንቶች ስላሉ ፍሬሽ ኤር ታገኛላችሁ እና ደስ ይላል። ንጹህ አየር እየተነፈሳችሁ ነው ኢንጆይ የምታደርጉት እዛ ስትቀመጡ። ከዛ ከሜኗቸው ላይ የምንፈልጋቸው ምግቦች አዘዝን። ባይዘው የሜኗቸውን ማላሳያችሁ ዩቲዩብ ክሌም ስለሚያደርግ ነው። የተለያዩ ጽሁፎችን ስክሪን ላይ ማሳየት ስለማይቻል ለዛ ነው ማላሳያችሁ። ታዲያኛም ከሜኗቸው ላይ ሳላዳቸውንና ቢፍ ኑድልሳቸውን ያዘዝ ነው። ከሚጠጣ ነገር ደግሞ ማይ ፌቨራይት የሆነውን ሁልጊዜ እዛ ቤት እኔ ስሄድ የምጠጣውን ከጁሳቸው ላይ ቸኮሌት ፒናት በተር ጁሳቸውን ያዘዝ ነው እና የምር እንድትሞክሩት ሰጀስት አደርጋችኋለሁ። በጣም ነው የምትወዱት፣ ሞክሩት። እና ያዘዝነው ምግብ እንግዲህ ልክ እንደምታዩት እንደዚህ በአማረ ሁኔታ ቀርቧል። በጣም ነው የሚያምረው። ገና ስታዩት ለመብላት እንዴት እንደቸኩልኩ አትጠይቁኝ። ከዛ ሳላዳችን እንደዚህ ተቀላቀለ። ሲቀላቀል ያለው ሽታ በጣም ነው ደስ የሚለው። ያው እናንተ በደንብ እንድታዩት እንግዲህ ከፍ አድርጌላችኋለሁ። ኑድልስ ይሄንን ይመስላል። ባይዘው ቢፍ ኑድልስ ነው ኑድልሱ። ሳላዱ ደግሞ እንደዚህ የምታዩት እንደዚህ ከተቀላቀለ በኋላ ሳህን ላይ ሲደረግ እንደዚህ ነው የሚቀርበው እና አፌ ምራቄ ሞላው ነው የምላችሁ። እስከበላ እንዴት እንደሸኩ ልነግራችሁ አልችልም። የመጀመሪያ ጉርሻዬ ጎርስ ነው እንግዲህ እዩት እንዴት እንደሚጣፍጥ ጣዕሙ። በስማ በጣም ነው ደስ የሚለው። ትኩስ ስለሆነ ትንሽ ምላስ ያቃጥላል፣ ግን በቃ ከጣዕሙ አንፃር መቃጠሉን ትረሱታላችሁ። እዩት በሹካራው ሲነሳ እንዴት እንደሚያምር ብሉኝ ብሉኝ ነው የሚለው። እኔ ባይዘው ቢፍ ፌቨራይቲ ስለሆነ ነው እንጂ የቺክን እና የፊሽም ኑድልስ አላቸው፣ ግን እኔ ብዙ ጊዜ ቢፍ ነው የምወደውና ለዛ ነው የቢፍ ያዘዝኩት። ያው እዚህ ጋር ራሱ ለመጉረስ ቸኩል የወደቀብኝ ከሹካዬ ላይ። ከዛ ይኸውላችሁ ማይ ፌቨራይት ጁስ ነው ያልኳችሁ ይሄ ነው። ቸኮሌት ፒናት በተር ነው። በጣም ነው የሚጣፍጠው። ሁልጊዜ እዛ ቤት ከሄድኩኝ እኔ ይሄንን ጁስ ሳልጠጣ መጥቼ አላውቅም። እናንተም ብትሞክሩት በጣም ሰጀስት አደርጋችኋለሁ። የምር በጣም ነው የምትወዱት፣ ሞክሩት ይሄንን ጁስ። ከዛ ወደ ሳላዴ የመጣው ባይዘው ሳላዱን ከኋላ ያረኩት ቢፉ እንዳይቀዘቅዝብኝ ብዬ ቢፍ ኑድልሱ እንዳይቀዘቅዝብኝ ብዬ ነው እንጂ መጀመሪያ ሳላዱን ብትበሉት የሚገርም ቴስት ታገኛላችሁ። የሳላዱ ቅዝቃዜ በጣም ነው ደስ የሚለው አፋችሁ ላይ። ከዛ ከትንሽ ቆይታ በኋላ ድጋሚ ወደ ኑድልስ ተመልሻለሁ። ኑድልሱ በቃ ኢትስ ማይ ፌቨራይት፣ በጣም ነው የምወደው የቢፉ ኑድልስ እና ድጋሚ ተመልሼ እየበላሁት ነው። ማቆም አልቻልኩም ራሱ በቃ ዝም ብዬ ነው የምበላው። በጣም ነው የሚጣፍጠው የቢፉ ኑድልሳቸው። ሲዝን አደራረጉ ምናምን ሁሉ ነገር ባላንስ ነውና በቃ ከቢፉ ጋር በቃ የሚሰጠው ጣዕም የሌለ ነው። አናዘር ሌቭል ነው በቃ ኑድልሱን የሚቀጠው። ባይዘው ኑድልሱ በጣም ብዙ ነው። በበለው እኔ ራሱ አሁን አላልቀ ብሎኛል እስካሁን ማለት ነው። እየበላሁት ነው ግን ምንም አልተነካም። በኋላ አሳያችኋለሁ ሳህኑ። ለሁለት ሰው በቃ በጣም በቂ ነው አንዱ ኑድልስ ማለት ነው። ስፔሻሊ ደግሞ ሳላድ አብራችሁ የምታዙ ከሆነ ለሶስት ሰው ምናምን አንድ ላይ የሚገርም ነውና አያልቅም። ለሶስት ሰው ራሱ በደንብ ነው የሚያጠግባችሁ። ደስ ይላል ጣዕሙ። ደግሞ ሳላድና ኑድልስ አንድ ላይ ሲታዘዝ የሌለ ነው ጣዕሙ የሚጨምረው። ቪዲዮን ግን ከመጨረሴ በፊት አንድ ጥያቄ በዛው ልጠይቃችሁ። እንዴት ነው ቪዲዮ ተመቻችሁ? በዚህ ይቀጥል ኮንተንታችን ወይስ ምን ይሻሻል? ሐሳባችሁን ኮሜንት ላይ ጻፉልኝ። እዚህ ጋር እንግዲህ ከሳላድ ውስጥ እንቁላል ፍለጋ ነው አንድ አግኝተናል። የመጨረሻ እሷን ጎርሰናል። እንግዲህ እንደምታዩት ይውላ በልቼ አላለቀም። አያችሁት? ይውላ የቀረ ነውና አሁን ቴካዊ ያስደረገው ይጆሌት ነው። ይውላ ነገር አያችሁት አይደለ? በጣም ብዙ ነው። በልቼው ይውላ ነገር ነው የተረፈው። እንግዲህ ቪዲዮ ከተመቻችሁ ኮሜንት ላይ አሳውቁኝ። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ እንደዚህ አይነት ታሪፍ ቪዲዮዎች ማግኘት ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ቻው።